እንዴት ነህ ልጄ? እስኪ አንድ ነገር ከመሞቴ በፊት ልንገርህ። በደንብ ጆሮን ሰጥተህ ስማኝ። ይሄ የምትባክንለት የምትሮጥለት ነገር ሁሉ ገንዘቡ፣ የሹመት ወንበሩ፣ ቤቱ፣ መኪናውና ቁንጅናው፣ ክብሩ፣ ይህንንማ ካገኘው ሕይወቴ ይቃናል አረፍ እላለሁ ብለህ ሌት ተቀን የምትባክንለት ነገር ሁሉ ልክ እንደምታስበው ልብህም ሙሉ አያደርገውም። እኔ አበበ እባላለሁ። 77 ዓመታት በዚህች ምድር ላይ ኖሬያለሁ። ከነዚህ ዓመታት ውስጥ ደግሞ 50ዎቹን ያሳለፍኩት የውስጤን ክፍተት የማይሞሉልኝን የውሸት ነገሮች በማሳደድ ነበር። 50 ዓመታት ሙሉ የተሳሳተ መስመር ላይ ለመሮጥ 50 ዓመት በጣም ረጅም ጊዜ ነው። ስለዚህ እስኪ ለጥቂት ደቂቃዎች አዳምጠኝ። እኔ ግማሽ ክፍለ ዘመን የፈጀብኝን የተረዳሁትን ቁም ነገር አንተ በ10 ደቂቃ ውስጥ እንድትጨብጠው ላግዝህ። ምናልባትም እንደኔ ብዙ ዓመታትን በከንቱ እንዳታባክን ይረዳህ ይሆናል። እዚህ ምድር ላይ ሁላችንም የምንገባበት አንድ ትልቅ ወጥመድ አለ። ደስተኛ የምሆነው እያለን ቀን እንቀጥራለን። ሥራ ሳገኝ፣ ቤተሰቦቼን ስጦር፣ የምመኘውን ሕይወት ስኖር፣ ትዳር ሲይዝ፣ ልጆቼን አሳድጌ ለቁም ነገር ሳበቃ፣ ጡረታ ወጥቼ እረፍት ሳገኝ፣ ሰዎች በክብር አንቱ ሲሉኝ ያኔ ደስተኛ ሆናለሁ እንላለን። እኔም እንዲህ ስል ነው የኖርኩት። ሙሉ ሕይወቴን በምኞት አሰከርኩት። ታዲያ ምን ሆነ መሰለ? ያልኩትን ሁሉ አገኘሁት። ሹመቱንም፣ ቤቱንም፣ ጡረታውንም አገኘሁት። ሰዎችም ያከብሩኛል። አሁን 77 ዓመቴ ላይ ሆኜ ግን ያ ሁሉ ክብር ብዙም አይታየኝም። ነገር ግን ማንም የማይነግርህ አንድ ትልቅ ምስጢር አለ። የፈለግከውን ነገር ባገኘ ቁጥር ሌላ አዲስ ፍላጎት ፊት ይደቀናል። ሁልጊዜ የመጨረሻው ግብህ ልክ እንደ ጥላ ስትቀርበው ይሸሻል። ደረስኩ ስትል ገና ሩቅ እንደሆንክ ትረዳለህ። እኔም የማላውቀውን መስመር ተከትዬ ለ50 ዓመታት ስባክን ነበር። አሁን ስለ ራሴ አንድ የማልኮራበትን ነገር ልንገርህ። ያደግኩት በችግር ውስጥ ነው። ድህነት አጥንታችን ድረስ ይሰማን ነበር። አባቴ ፋብሪካ ውስጥ እየሰራ ቀን ከሌሊት የሚደክም ሰው ነበር። እጆቹ በሥራ የሻከሩ ናቸው። ነገር ግን ሰዎች ሲመለከቱት እንደ ሰነፍና እንደ ዋጋ ቢስ ነበር የሚያዩት። ምንም እንዳልፈጠረ ሰው አድርገው ነበር የሚያዩት። ያኔ ገና የ10 ዓመት ልጅ እያለሁ አባቴ በሰዎች ዝቅ ተደርጎ ሲታይ በውስጤ አንድ ነገር ወሰንኩ። እኔም እንደ አባቴ አልሆንም፣ ትልቅ ሰው እሆናለሁ። ሰዎች እንዲያከብሩኝና እንዲፈሩኝ አደርጋለሁ አልኩ። እናም ልጄ ያኔ የወሰንኩትን ነገር አደረግኩት። ወረድኩ። እግዚአብሔርን ይዤ ለፋው። አንዳንዴም በሳምንት 7 ቀን ቀንና ማታ ያለ ረፍት ላቤን አፈስ ነበር። ታዲያ ምን ሆነ መሰለድ? በሥራ ስባክን የልጆቼን እድገት ሳላስተውለው አደጉ። አብሮ መብላት ናፈቀኝ። ልጆቼ ሲጫወቱ ሄጄ ማበረታታት፣ አብሬያቸው መጫወት፣ የአባትነት ፍቅሬን ማሳየት አቃተኝ። ሁሉንም ነገር በሥራ ሰበብ አጣሁት። ግን በውስጤ ሕልሜን እያሳካው ነው፣ ትልቅ ሰው እየሆንኩ ነው ብዬ ራሴን አታልል ነበር። በመጨረሻም 52 ዓመቴ ላይ በምሰራበት ኩባንያ ትልቅ ሥራ አስኪያጅ ሆንኩ። ስሜ በሩ ላይ ተለጠፈ። ሁሉም አቶ አበበ፣ ጋሻ አበበ እያሉ በአክብሮት ይጠሩኝ ጀመር። ግን ታውቃለህ፣ ምንም አልተሰማኝም። እንዲያውም ልቤ ጭር ያለ ባዶ ቦታ ሆነብኝ። ተራራውን ወጥቼ ጨረስኩ ብዬ ስመለከት ጫፉ ላይ ምንም የለም። ሌላ አድካሚ ተራራ ብቻ ነው የሚታየው። ያኔ በሩን ዘግቼ በመስኮት ሰማዩን እያየው ለዚህ ነው እንዴ ሁሉንም የገበርኩት? ለዚህ ጨለማ ባዶነት ብዬ አሰብኩ። እኔ ነገር ዓለም ቶሎ አይገባኝም መሰል ይህንን ምስጢር ለመረዳት ሌላ 20 ዓመት ፈጀብኝ። በመጨረሻም ግን እንዲሆኑ ተገለጠልኝ። እኔ እየሮጥኩ የነበረው ለገንዘብ አልነበረም፣ ለስልጣን ወይም ለክብር አልነበረም። እኔ እየፈለግኩት የነበረው ዋጋ አለኝ የሚል ስሜትን ነበር። ሙሉ ሰው እሆናለሁ የሚለውን እርካታ ፍለጋ ነበር የምባክነው። ነገር ግን ልጄ ይህ ስሜት
ከሹመት ወንበር አይገኝም። የባንክ ብር ቢሞላ እንኳን አይመጣም። ሰዎች ስላከበሩ አንቱ ስላሉህም አታገኘው። የሚገርም ነገር እኔ በቂ ነኝ የሚለውን ስሜት እኮ ገና ድሮ ራሴ ለራሴ ልሰጠው የምችለው ስጦታ ነበር። የማንንም ፍቃድ መጠበቅ፣ ማንንም መፎካከር አያስፈልገኝም ነበር። ገና በ25 ዓመቴ በፈጣሪ ዘንድ ዋጋ አለኝ፣ ያለኝ ይበቃኛል ብዬ መወሰን ይችል ነበር። እኔ ግን ይህን ያደረኩት በ73 ዓመቴ ነው። እስኪ ያስበው፣ አስቀድሞ በእጄ ላይ ያለውን ሰላም ፍለጋ 48 ዓመት ሙሉ በከንቱ ሜዳ ላይ ሰባክን ኖርኩ። በትዳሬ ላይ የሆነውም ይህ ነው። ታሪኩ ይለያይ እንጂ ስህተቱ ያው ነው። ለሚስቴ ቆንጆ ቤት ከሰራውላት፣ ዘመናዊ መኪና ከገዛውላትና የፈለገችውን ከሰጠዋት ደስተኛ የምትሆን ይመስለኝ ነበር። የእኔ ድርሻ ማቅረብ ነው ብዬ ደረቴን ነፋው። ሰጠው፣ የተባለውን ሁሉ አሟለው። ግን ሚስቴ በእውነት የፈለገችው ምን እንደነበር ታውቃለህ? እኔን ነበር። እዚያው አጠገቧ እንድገኝ፣ አይኖቿን እያየው እንድሰማት፣ በሐሳብ አብሬያት እንድሆን ነበር የፈለገችው። እኔ ግን ወይ ሥራ ላይ ነኝ፣ ወይ ስለ ሥራ አስባለሁ፣ ካልሆነም ደክሞኝ ተኝቻለሁ። በቃ የትዳሪ ሰው መሆን አቃተኝ። በዚህ ምክንያት 48 ዓመቴ ላይ ትዳሬ ሊፈርስ ጫፍ ደርሶ ነበር። ያልተረዳሁት ነገር ቢኖር ትዳሬ ጥሩ ያልነበረው ስኬታማ ስላልሆንኩ ሳይሆን አጠገቧ ስለሌለው ነበር። በአካል ቤት በሆንም በመንፈስ ርቄ ነበር። ያኔ ሚስቴ አንድ ቀን ፊቴ ቆማ በግልጽ ነገረችኝ። ዛሬም ድረስ ቃላቶቿ ጆሮዬን ያቃጭኑታል። እንዲህ አለችኝ፣ አበበ፣ እኔ ገንዘብህን አልፈለኩም፣ አንተን ነው የምፈልገው። እኔን እንድታየኝ፣ እኔን እንድትሰማኝ፣ ከጎኔ እንድትሆን ነው ፍላጎቴ አለችኝ። በዚያን ጊዜ ግን አልገባኝም ነበር። አጠገቧ አይደለው እንዴ ብዬ ግራ አጋባ ነበር። የቤቱን ወጪ እየሸፈንኩ የምትበላውን አላጣች፣ ብር አልከለከልኳት። ነገር ግን ልጄ ለሰው ልጅ ቁሳቁስ መስጠትና ለሰው መገኘት ሰማይና ምድር መሆናቸው እንደምረዳት ብዙ ዘመን ፈጀብኝ። አሁን 77 ዓመቴ ነው። እኩዮቼ ሁሉ ሽበት ወርሳቸዋል። አንዳንዶቹም ቀድሞኝ አልፈዋል። አንድ በጣም የሚገርም ነገር ግን አስተውያለሁ። እነዚያ በሕይወታቸው ደስተኛ ያልሆኑ ጓደኞቼ ዛሬም ድረስ የሆነ ነገር ለማግኘት ይሮጣሉ። ዛሬም ራሳቸውን ከሰው ጋር ያወዳድራሉ። ዛሬም ለምኞታቸው ይለፋሉ። ለምሳሌ ገብሬ የሚባል አንድ የቅርብ ጓደኛ አለኝ። 84 ዓመቱ ነው። ይገርማል። አሁንም ጎረቤቱ አዲስ መኪና ሲገዛ በቅናት ይቃተላል። 84 ዓመት ሙሉ አጥሩን ተደግፎ የሰው ቤት ማየት። ዛሬም ራሱን ከሌላው ጋር ያነጻጸረ በሐዘን ይኖራል። ሌላዋ ደግሞ ደስታ ትባላለች። 79 ዓመቷ ነው። ስታገኛት ሁል ጊዜ የሌላትን ነገር ነው የምታወራው። ጉርበቴን አመመኝ፣ ልጆቼ አይጠይቁኝም፣ ጡረታዬ አነሰኝ፣ ሌላም ሌላ። ብቻ ሁሌም ቅሬታ ነው፣ ሁሌም ሰቆቃ ነው። ካወቅኳት ቀን ጀምሮ እንዲህ ናት። የሰው ልጅ ደስታን ከውጭ ሲጠብቅ እንዲህ ነው። ምንም ነገር ሳይቀየርላት ደስተኛ ሳትሆን ትሞታለች። በተቃራኒው ደግሞ ሌሎች ጓደኞች አሉኝ። በቃ ፊታቸው ላይ ብርሃንና ሰላም ይነበባል። የማንም ምንም ለማረጋገጥ አይሞክሩም። ነጥብ አይቆጥሩም። ባላቸው ቀን ይደሰታሉ። ተሾመ የሚባል ጓደኛ አለኝ። 86 ዓመቱ ነው። እሱ ከማውቃቸው ሰዎች ሁሉ ልቡ በደስታ የተሞላ ነው። ብዙ ሀብት የለውም። ትንሽ ቤት፣ ጥቂት ግቢ፣ ጤናውም ቢሆን ያን ያህል አይደለም። ግን በየቀኑ ጠዋት ፈጣሪውን አመስግኖ ይነቃል። አዲስ ነገር ለማወቅ ይጥራል፣ ያነባል። አንድ ቀን እንዲህ አለኝ፣ አቤ 60 ዓመት ሙሉ ትልቅ ሰው ለመሆን ስደክም ነበር። ይገርማል። አሁን ግን ሰው ሆኜ ለመኖር እየሞከርኩ ነው። ይሄ ደግሞ ከምንም በላይ ሰላም ሰጥቶኛል አለኝ። ልዩነቱ ይሄው ነው ልጄ። ገንዘብ አይደለም፣ ጤናም አይደለም። ዋናው ነገር ከራስ ጋር ሰላም መፍጠርና ያንን የከንቱ ሩጫ ቆመ ዛሬ ላይ መገኘት ነው። እውነተኛ ነፃነት ምን እንደሆነ ታውቃለህ? ብዙ ገንዘብ መያዝ አይደለም። ገንዘብ ኖሯቸው
በጭንቀት የታሰሩ ብዙ ጓደኞች። እውነተኛው ነፃነት ማለት ድሮ የሚያስጠንቁህን ነገሮች ዛሬ ላይ ግድ የማይሰጡ ሲሆኑ ነው። አንድ ሰው መጥፎ ነገር ቢናገርህ አንተን ሳይሰማ ከላይ ላይ እንደ ውሃ ተንሸራቶ ሲወርድ፣ በሰው ሁሉ ዘንድ ተወዳጅ ልሁን የሚለው ፍላጎትህን ስታቆም፣ መስታወት ፊት ቆመህ ያንን ፊትህን አይተህ አዎ ይሄ እኔ ነኝ፣ እኔ አምላክ በመልኩ የሰራኝ ሙሉ ሰው ነኝ ማለት ስትችል ያኔ ነፃ ነህ። ነፃነት ማለት ውስጣዊ ሰላምህን ለማግኘት ከውጭ ምንም ነገር አለመፈለግ ነው። ይህን ለማስተዋል ብዙዎች ሙሉ ሕይወታቸውን ይፈጃሉ። አንዳንዶች ደግሞ ፈጽሞ ሳይረዱት ያልፋሉ። ደስታን ከጥግ ወዲያ እየጠበቁት ይሞታሉ። ወጥመዱ ይሄው ነው። የሆነ ነገር ስታገኝ የምትረካ ይመስልሃል፣ ግን አትረካም። 58 ዓመቴ ላይ የቤቴን ብድር ከፈልኩ። አሁን ነፃ ሆናለሁ አልኩ። ግን ምን ሆነ መሰለ? ፍርሃቴ ወደ ሌላ ነገር ተጻወረ። ጡረታዬ ይበቃኝ ይሆን? ብታመምስ? ኑሮ ቢወደድስ? እያልኩ መጨነቅ ጀመርኩ። ፍርሃቴ የሚቆመው ኑሮ ሲሻሻል ሳይሆን አንተ ስትቀየር ብቻ ነው። እናም ልጄ በዚያን ጊዜ አንድ ትልቅ እውነት ተገለጠልኝ። ፍርሃት ኑሮ ስለተቃና ወይም ስለተሻሻለ ብቻ ጥሎ አይሄድም። ፍርሃቱ የሚሄደው አንተ ራስህን ስትለውጥ ብቻ ነው። ከእንግዲህ ይሄ ስጋት ሕይወቴን እንዲቆጣጠር አልፈቅድለትም ብለህ ስትቆርጥ ነው ነፃ የምትወጣው። ነገ የሚሆነው ቢሆንም እኔ ዛሬ ላይ ደህና ነኝ ብለህ ስትወስን ያኔ ድል ታደርጋለህ። ልብ በል፣ ይሄ የምነግርህ ነገር የውስጥ ሥራ ነው። ምንም ያህል ገንዘብ ብታከማች፣ የፈለገ ስኬትና ዝና ቢኖርህ ይሄን ሰላም ሊሰጡ አይችሉም አንተ ራስህ ላይ ካልሰራህ በስተቀር። እስኪ አስበው፣ ያ ሁሉ ማዕረግ፣ ገንዘብ፣ ፎቅ፣ ቤትና ክብር በእውነቱ እነሱን ፈልጌያቸው ነበር? አይደለም። እኔ የፈለግኩት አሁንስ ደህና ነኝ ብዬ መረጋጋትን ብቻ ነበር። ዋጋ አለኝ የሚል ስሜትንና መወደድን ነበር። ታዲያ እነዚህን ስሜቶች በሥራዬ፣ በባንክ ደብተሬና በሰው አፍ ውስጥ ስፈልጋቸው ኖርኩ። ግን እኮ ሰላም፣ ዋጋና ፍቅር በማንኛውም ሰዓት ራሴ ለራሴ ልሰጣቸው የምችላቸው ስጦታዎች ነበሩ። ለማግኘት መልፋት ሳይሆን ቀድሞውኑ እንዳሉ አምኖ መቀበል ብቻ ነበር የሚጠበቅብኝ። የተጠበቅኩ ነኝ፣ ዋጋ አለኝ፣ ተወዳጅ ነኝ ብለህ ራስህን መቀበል። ይሄ ነገር ሲወራ ቀላል ይመስላል፣ ግን በእውነት ለመረዳት እኔን 50 ዓመት ፈጅቶብኛል። ዛሬም በ77 ዓመቴ ላይ ገና እየተለማመድኩት ነው። ወጣቶች ደስታ የሚገኘው መጨረሻ የእቅዳቸው መስመር ግብ ሲደርስ ይመስላችኋል። እኔም ያኔው እንደዛው ነበርኩ። ግን ልጄ መጨረሻው መስመር የሚባል ነገር የለም። አንዱን ስታገኝ ሌላው ይመጣል። አንዱን ችግር ስትፈታ ሌላው ይፈጠራል። ሕይወት እንዲህ ናት፣ አዙሪት ናት። ስለዚህ ልጄ ሁሉ ነገር ፍጹም እስኪሆን ድረስ ደስተኛ ለመሆን እየጠበቅክ ከሆነ ለዘላለም ስትጠብቀው ትኖራለህ። ምክንያቱም ሕይወት በምድር ላይ መቼም ፍጹም አትሆንም። ሁሉ ጊዜ የሆነ የጎደለ የሆነ የተሳሳተ ነገር አይጠፋም። የሆነ ጊዜ አንድ ሰው ጉዞ ራሱ መዳረሻ ነው ሲል የነበረው አሁን ገና ነው የገባኝ። እዚህ አሁን ነው ሕይወት። የሥራ ደረጃ ከፍ ሲል አይደለም፣ ያ የምትመኘውን ሰው ስታገኝ ወይም ዕዳህን ከፍለህ ስትጨርስ አይደለም። አሁን ቆመ የምትዘነፍሳት አየር፣ አሁን ያለህበት ቅስፈት ናት ሕይወት። ወደ መዳረሻ በምትሄድበት መንገድ ላይ ዛሬ ሰላም ማግኘት ካልቻልክ እዚያ በምትመኘው ቦታ ስትደርስም አታገኘውም። ይሄን እመነኝ፣ እኔ እዚያ ደርሼ አይቼዋለሁ። መድረስ አንተ እንደምትገምተው ያህል ትልቅ እርካታ የለውም። ስለዚህ ከዚህ ሁሉ ምክሬ የምትፈልገው ይሄን እንድትይዝልኝ ነው። መጠበቅን ተው። ደስተኛ እምሆነው በእንደዚህ ነው እያልክ ቀን ቀጠሮ መያዝህን አቁም። ያ ትልቅ ውሸት ነው። እኔ ያንን ውሸት አምኜ ለ50 ዓመታት ኖርኩ። ያተረፍኩት ግን 50 ዓመት ሙሉ ነገ እኖራለሁ እያልክ ዛሬን አሳልፌ የሰጠሁበትን የተጓተተ ሕይወት ብቻ ነው። ደስተኛ ለመሆን ምንም ልዩ ነገር አያስፈልግህም። ዛሬ አሁን ባለህበት ሁኔታ ሁሉ
ሁሉ ነገር በትክክል እንዳለ እኔ በቂ ነኝ ብለህ መወሰን ብቻ ነው የሚጠበቅብህ። በቂ ነህ የምልህ ገብቶሃል? አሁኑኑ ባለበት ሁኔታ አንተ በቂ ነህ። ለማንም ሰው ማንነትን ለማረጋገጥ አትልፋ። ዋጋ ለማግኘት አትባክን። ብቻ ተቀበለው። ፈጣሪ ሲፈጥረኝ ሙሉ አድርጎኛል ብለህ እመን። እኔ ዛሬ 77 ዓመቴ ነው። በሕይወቴ ብዙ ስህተቶችን ሰርቻለሁ። ብዙ የማይረቡ ነገሮችን እንደ ጥላ ሳሳድድ ኖሬያለሁ። ብዙ ውድ ጊዜያትንም በከንቱ አባክኛለሁ። ነገር ግን በዚያ ዕድሜ በእርግጠኝነት የማውቀው አንድ ትልቅ እውነት አለ። ያ ሁሉ የፈለግከውና የሮጥክለት ነገር ሁሉ ቀድሞውኑ በውስጥህ አለ። እየፈለግክ ያለኸው ያ ሁሉ ሰላም፣ ያ ሁሉ ፍቅርና ክብር ቀድሞውኑ አንተ ጋር ነው። ብቻ ሩጫህን አቁም። ቆም ብለህ ወደ ውስጥ ተመልከት። ይሄ ታሪክ ትርጉም ከሰጠህ ያንን የከንቱ ሩጫ እየሮጠ ራሱን ለሚያደክመው ወዳጅህ አጋራው። ሳትቆስል ተማር በለው። እስኪ ንገረኝ፣ አንተስ ደስተኛ የምትሆነው እንዲህ ስሆን ነው ብለህ የቀጠርከው ቀን አለ? መቼ ነው? ዛሬውኑ እኔ በቂ ነኝ ብለው ብትወስን ምን የሚቀየር ይመስልሃል? አንድ ነገር እመን፣ ሁሉም ነገር በጊዜው ይሆናል። አንተ ስለቸኮልክ አይደለም። እንደነዚህ ያሉ የህይወት ልምዶች እንዲደርሱ ደግሞ ይህን ቻናል ሰብስክራይብ አድርገህ ቤተሰቡን ቪዲዮውን ካስተማረህና ከወደድከው ለብዙ ሰዎች እንዲደርስ ላይክ አድርገው። ልጄ ሳትቆስል ተማር። ሰላሙን እግዚአብሔር ይጠብቅህ።